ጥሩ እንግዲህ እነዚህን ጉዳዮች በርካታ በተለያየ አቅጣጫ አንስተን ተመልክተናቸዋል። እነዚህ በደንብ ምናልባት በርካታ ሰዎች ይህንን ነገር ሲያነሱ አብይ አህመድም በዚህ ደረጃ እንዲፈነጭ ሀገሪቱ ላይ የፈለገውን ውሳኔ እንዲወስን ጦርነት የፈለገው ህዝብ ላይ በተራ እንዲያውጅ ያስቻለው አስቻይ የሆነው ተቋም መከላከያ ነው። መከላከያ ይህንን ነገር ማስቆም አለበት። አለበለዚያ ደግሞ ከመንገድ ዞር ብሎ አብይን አስወግደን ሌላ ስርዓት እንድንገነባ መንገድ ይክፈትልን የሚል ነገር የሚያነሱ ሰዎች ስላሉ ነው ይህን ነገር በተደጋጋሚ የማነሳው እና ከዚህ ጋር በተገናኘ ወደ ማህበራዊ ጉዳይ ልውሰድ። ማህበራዊ ጉዳይን በተመለከተ በርካታ ሰዎች ከ2018 በፊት የነበረውን የሀገሪቱን ማህበራዊ ጉዳይ ወይ ደግሞ የህዝብ ለህዝብ ግንኙነት ሲመለከቱ በርካታ ነገሮችን ያነሳሉ። ኦሮሚያ የሚደረገው ተቃውሞ ጎንደርንም ሌላውንም ቦታ የነካበት ሁኔታ እንመለከታለን። ምናልባት በደንብ እንደው ለማስታወስና በዛ ደረጃ እንድትቃኘው የፈለግኩት መንገድ ኦሮሚያ ላይ ቄሮ ሲባል አማራ ክልል ፋኖ ተመሰረተ፣ ሲዳማ እጅቶ ተመሰረተ፣ ጉራጌ አካባቢ ወደ ዛርማ የሚባል ተመሰረተ፣ ሌሎቹ እንደዚሁ ሶማሌ ክልልም እንዲህ ተመሰረተ። መናበብ ነበረ ማለት ህዝቡ ለህዝብ ህዝብ ለህዝብ የመናበቡ ጉዳይ ነበረ። ማህበራዊ መሰረቱም ይህን ያህል የሚገፋፋ አልነበረም። ከ2018 በፊት የነበረው ህዝብ ለህዝብ ይተዛዘን ነበር፣ ያዘን ነበር። በተወሰነ ደረጃ ከስርዓቱ ጋር ጥገኛ ሆኖ ያንን ነገር የሚቃወሙ አካላት ቢኖሩ ዛሬ ያለው ማህበራዊ ፖለቲካም ሆነ ማህበራዊ እንትኑ ምን ይመስላል? ምንድን ነው ያንተ ግምገማ ዛሬ ላይ ያለችው ሀገሪቱ ያለችበት ሁኔታ? ያ መተባበርም እኮ በመሬት ዝም ብሎ ከመሬት አልወጣም። ተሰርቶበት የመጣ ነው። ኢትዮጵያ ውስጥ ሆሪዞንታል የጎንዮሽ ሽኩቻዎች፣ ግፊያዎች፣ ግጭቶች አሉ፣ ወደፊትም ይኖራሉ። እነዛን የጎንዮሽ ግጭቶችን አስታክሶ በጊዜውም ቢሆን አስታክሶ ለጋራ ዓላማ ማሳለፍ የፖለቲካ ስራ የስትራቴጂ ስራ ነው። አምባገነኖች ሁሌም የጎንዮሽ ግጭት እንዲኖር የጎንዮሽ ውጥረት እንዲኖር ይፈልጋሉ። አንድ ሀገር ውስጥ አየህ ከታች ወደ ላይ እና የጎንዮሽ አለ። ቨርቲካል ሪሌሽንሽፕ እና ሆሪዞንታል ሪሌሽንሽፕ። ቨርቲካል ከገዢዎች እና ከህዝብ መካከል ያለ ግንኙነት፣ ሁለተኛው ደግሞ በህዝቦች በቡድኖች መካከል ያለ የጎንዮሽ ግንኙነት አለ። የጎንዮሽ ሽኩቻ የጎንዮሽ ግጭት ሲኖር መንግስት ላይ ገዢዎች ላይ የሚኖረው ጫና ይቀንሳል። ምክንያቱም አቅሙ እዚህ እያባከነ ነው፣ እያመነመነ ነው ያለው። ኢህአዴጎች ይህንን ያደርጉ ነበር፣ በስፋት ያደርጉት ነበር። በማህበረሰቦች መካከል ኦልሞስት አት ሃየር ሌቭል በብሔሮች መካከል ወረድ ብሎ በጎሳ በትንሽ በቡድኖች መካከል ሽኩቻ እንዲኖር ያደርጉ ነበር። ኢህአዴግ 2.0 በጣም የተካኑባት ናቸው። በጣም የበለጠ ነው የሄዱት። በተለይ በለውጡ ሰሞን በደንብ የተጠቀሙበት፣ አሁንም እየቀጠሉበት ነው እየሄዱ ያሉት እና በህዝቦች መካከል ሽኩቻ እንዲኖር፣ በህዝቦች መካከል የጎንዮሽ መገፋፋት መኖር የአንድ አምባገነናዊ እድሜ ከሚያራዝመው ነገር ውስጥ ዋናው እሱ ነው። ይሄንን መቋቋም የምትችለው እታገላለሁ የሚለው ለውጥ ማምጣት ፈልጋለሁ ለህዝብ ለፓርቲኩል ለሆነው ብሔሬ ህዝቤ ሆነ ለሀገር ለውጥ አመጣለሁ ብሎ የሚያስበው ኃይል እነዛን ልዩነቶችን ማፈንም ሳይሆን እነኛን ልዩነቶች አቻችሎ ሽኩቻዎችን አስታግሶ የጋራ ህልም ዲቨሎፕ አድርጎ የጋራ ስትራቴጂ ዲቨሎፕ አድርጎ መሄዱ ነው። መልካም። ከዚህ ጋር በተገናኘ እንግዲህ አንዳንድ ነገሮችን ማንሳት ግዴታ ይመስለኛል። በተለይ ከኦሮሞ ህዝብ ጋር በተገናኘ አንድ ነገሮችን ማንሳት ፈለግኩኝ። አንድ እንደ ትልቅ አጀንዳ ሆኖ ሰሞኑ ሲደራገብ የነበረውን ነገር እናንሳ። እስከ ብልጽግናው ሰልፍም እንመጣለን። እዛ መሀል ደግሞ የፖለቲካል ማህበር የሚባሉ በተለይም የፖለቲካል ዲስኮርስ የሚያራምዱ በሚዲያ ደረጃ ያሉ፣ በግለሰብ ደረጃ ያሉ ሰዎች፣ በቡድን ደረጃ ያሉ ሰዎች የሚያነሱትን ሀሳብ እናነሳለን። እስኪ እንደ መጀመሪያ
የሰሞኑን ብርቱካናማ ዶክመንተሪ ይሉታል በርካታ ሰዎች። አንዲት ብርቱካን የምትባል ወጣት ዩኒቨርሲቲው ከዚህ ቦታ ነው ብላ ባትገልጽም ከዚህ አይነት ቦታ ተጠለፍኩ፣ ከዛ በኋላ ተደፈርኩ፣ ከአመት ከ6 ወር በኋላ ተለቀቅኩ፣ ከዛ በኋላ ከነ ልጄ ሚዲያ ተጣልኩ ብላ አሰቃቂ የሆነ ምናልባትም በጣም ለሚሰማ ሰው በጣም አሰቃቂ የሆነ ታሪክን ስትናገር ነበር የነበረው። ያ ሁኔታ ተቀይሮ ድራማ ነው ብላ ራሷ በመንግስት ሚዲያ ደግሞ ቀርባ ተገልጸች። ከዛ በኋላ በአሸባሪነት ተከሳ እስር ቤት እንደገባች ነው እየወጡ ያሉ መረጃዎች የሚያመላክቱት። እና የእሷን ዶክመንተሪ ተከትሎ በርካቶች ይሄ ድርጊት የተፈጸመው ደምቢዶሎ ነው፣ ምናልባት አንተም ደምቢዶሎ ዩኒቨርሲቲ ከታገቱ ተማሪዎች አንዷ ናት ብለህ የሆነ ጽሁፍ እንደጻፍክ ትዝ ይለኛል ከዚህ ቀደም፣ የዛኑ አካባቢ ስሙን ማለት ነው። ከዛ ጋርም በተገናኘ አጠቃላይ የኦሮሞ ህዝብን እንደ ድርጊቱ አድራጊ ከዛም ደግሞ አንዳንዶች ሻል ሲሉ ከህዝቡ ልጠል አድርገው የኦሮሞ ነጻነት ሰራዊት ላይ አድርገው ያንን በዛ ደረጃ ሲያስኬዱት እንደነበረ ይታወሳል። እና ያ ትልቅ ውዝግብ ፈጥሮ ነበር። ሶሻል ሚዲያ ትልቅ አጀንዳ ሆኖ ነበር የቀረመው። እና ብልጽግናም ልጅቷን ወደ ሚዲያ አምጥቶ የኦሮሞ ህዝብ ላይ ሲደረግ የነበረው ፕሮፓጋንዳ ተሰበረ የሚል ነገር ይዞ መጣ እና ድርጊቱን በአጠቃላይ በድራማ የተሞላው ተደረገ። እና ምንድነው ያንተ መልከታ እዛ ላይ ከዚህ ጋር በተገናኘ በኦሮሞ ህዝብ ላይ የሚደረገው ነገር ብልጽግና ለመጠቀም የሚደረገው የሚሯሯጠውን ሽኩቻ እና ፖለቲካ ተገንዳዎች ስትመለከት? የኦሮሞና የአማራ ማህበረሰብ ሁለቱ ዋና ዋና ቡድኖች ናቸው። ኢትዮጵያ ሀገረ መንግስት ውስጥ ለመቶ ዓመታት የግጭትም የትብብርም የጦርነትም የፍቅርም የትስስርም የመበጣጠስም ታሪክ አላቸው። ሁለት ዋና ዋና ከመሆናቸው የተነሳ ራይቫል ናቸው፣ ተፎካካሪም ናቸው ፖለቲካ ኃይሎቹ ከዛ የሚያዙት ማለት። ይህ ስለሆነ ፍትጊያ ሎንግ ታይም የነበረ ፍትጊያ፣ ረጅም ድንበር አላቸው፣ እስካተር ናቸው። ትልቅ ቁጥር ያለው ኦሮሞ አሁን አማራ ክልል ውስጥ አለ። ትልቅ ቁጥር ያለው አማራ ኦሮሚያ ውስጥ ተበታትኖ ይኖራል። ታሪካዊ ግጭቶች፣ ቁስሎች አሉ። በቀላሉ ነካክተ ለማጣላት የምትችለው ማህበረሰብ ሁለቱ ኢህአዴጎች ሲጠቀሙበት ነበረ። እሳትና ጭድ እያሉ ትዝ ካለ እነዚህ ኢህአዴግ ልጆች ደግሞ እሱም ነው የቀጠሉት። ፕሮባብሊ መጀመሪያ አካባቢ ሸውደዋል ሁለቱም ወገን። ከ2019 2021 ድረስ ደረጃ ኦሮሞ በከፍተኛ ደረጃ በዋናነት ይቃወማቸው ስለነበረ የአማራውን ወገን ወደ ራሳቸው ለመያዝ በኦሮሚያ ውስጥ በአማራ ላይ ጥቃት እንዲካሄድ፣ ያ ጥቃት ደግሞ በከፍተኛ ደረጃ ስሜታዊ በሆነ መልኩ እንዲቀርብ ከማንም የበለጠ መንግስት ነበር ስራ ነበር። ያኔ ብዙ ላይ እንረዳ እንችላለን። አንግን ብዙ ሰው ተረድቷል። ከዚህም ፖይንት ለምሳሌ ደምቢዶሎ ጉዳይ ሰው አልታፈነም፣ ሴቶች አልተደፈሩም እንዳንል ኢትዮጵያ ውስጥ ሀፍረት ነው። ዛሬ ኢትዮጵያ ውስጥ የሴቶች ገላ የጦርነት አውድማ ሆኗል ላለፈው 7 ዓመት። ዛስ ዋይ ሶ ሼምፉል አንዳንዴ የምናደርገው የሌቷ ታሪክ እውነትም ሆነ አልሆነ ኢታዝ ቢካም ባትል ግራውንድ። ይሄ ደግሞ በዓለም ላይ ስማችን በሱ እየተጠራ ነው ያለው። ቢኮዝ ኢት ሀፕንድ ኤንድ ኢት ሃዝ ቢን ሃፕኒንግ። በሁሉም ጦረኞች ሲፈጸም ያለ የነበረ ሁኔታ አንድ እሱ ምንም ይካዳል። ግን ደምቢዶሎ ልጆች ሲታፈኑ ኢሚዲየትሊ ከኔ ነው ያፈናቸው ያለው እኮ የኦሮሚያ ክልላዊ መንግስት። ያ ብቻ አይደለም። ወደፊት እድሜ ከሰጠንና አላህ ካቀየን ወይም ደግሞ ከኛ ቀጥሎ ያለው ትውልድ መርምሮ የሚደርስበት ነው። ኦነግ ሊገባ አካባቢ ቡራዩ ላይ ሰዎች እንዲጨፈጨፉ በማድረግ በሚዲያ 24 ሰዓት እያስለቀሱ የአማራው ማህበረሰብ ቤዚካሊ ከ2018 ጀምሮ የአማራው ማህበረሰብ የተጠቂነት ስሜት እንዲያድግበት እያጠቁትም የተጠቂነት ስሜት እንዲያድግበት በከፍተኛ
በከፍተኛ ሁኔታ ሲሰራ የነበረው መንግስት ነው። በዚህ ሂደት ውስጥ የአማራ ብሔረተኞችን የአማራ አንቂዎችን ተጠቅመዋል፣ በደንብ ተጠቅመዋል። አብዛኛውን ነገር አማራን ተጠቂ፣ ኦሮሞን ገንጣይ አስገንጣይ፣ ትግሬውን ጸረ ኢትዮጵያ ጸረ ሀገር በማድረግ አማራው ላይ ከፍተኛ የሆነ ስራ በመስራት አማራውን ከኦሮሞ በመለየት ይሰራ ነበር። ኖት አሁን እንደሚዶሎም ከዛ በኋላ የትግራይ ጦርነት ሊጀመር አካባቢ ወለጋ ላይ ሰዎች አልቀዋል። ሁሌም እነዚህ ኢንሲደንቶች ሲፈጠሙ ኢንተርኔት ይጠፋል። እዛ አካባቢ ላይ ማን ነው ኢንተርኔት የሚያጠፋው? ኢንተርኔት እንግዲህ በመንግስት በተለይ ደግሞ በፌዴራል መንግስት እጅ ነው ያለው። ኢንተርኔት ማጥፋት አትችልም። የግል ስልክህን ብቻ ነው ማጥፋት የምትችለው እንጂ ሌላው ልታጠፋ ኔትወርክ የሚያጠፋው መንግስት። እስከ 2001 ድረስ አማራውን ከጎኑ ለማሰለፍ የኦሮሞን ተቃዋሚ ደግሞ ቅቡልነት ለማሳጣት ወንጀለኛ ለማስመሰል ሲጠቀሙበት ነበር። ከፕሪቶሪያ ስምምነት በኋላ ከአማራ ኃይሎች ጋር ጥሉ ውስጥ ገባ። አሁን ወደ ኦሮሞ ተመለሰ። አሁን ደግሞ ኦሮሞነትን የሁለት አይነት ስሜት ዲቨሎፕ እንዲያደርግ፣ አንደኛ ስልጣን የኔ ነው ፕሮቴክት ማድረግ አለብኝ፣ አብይ መጥፎም ቢሆን የኔ መጥፎ ነው፣ አብይ ሊያጠፉ የሚመጡ ሰዎች አብይን ብቻ አይደለም እኔን ያጠፋሉ እንዲል ስጋት ውስጥ እንዲገባ፣ ኢንሴኪሪቲ እንዲፈጠርበት ትላንት ፋኖ የሀገር መከታ ነው፣ ፋኖ የሀገር ጀግና ነው ብለው ትግራይ ላይ እንዳላዘመቱት ደም እንዳላቃቡት ዛሬ ፋኖ የኦሮሞ ጠላት ነው። ሪመምበር ይሄ ፋኖ ያንም የነበረ ነው። የዛሬ ኦሮሞ ደግሞ ያንም የነበረ ነው። አሁን የኦሮሞን ልጠቃ ነው ኢንሴኪሪቲ ውስጥ እንዲገባ፣ ሁለቱም ማህበረሰብ ስሜት ውስጥ እንዲገባ ይፈልጋል። አማራው እንዴ ይሄ መንግስት እኮ እውነትም የኦሮሞ ነው። ተመልከቱ፣ ኦሮሞዎቹ እንዴት ይሄ መንግስት ዲፌንድ እንደሚያደርጉ፣ እንዴት ለዚህ መንግስት እንደሚተባበሩ ተመልከቱ። አብይ ብቻ አይደለም ወይም ደግሞ ከሱ ጋር ያሉ ባለስልጣናትና ሴኪሪቲ ሰዎች ብቻ ሳይሆኑ ማህበረሰቡ በሙሉ ነው እኛ ላይ እየዘመተ ያለ የሚል የተጠቂነት ስሜት አማራው ዴቨሎፕ እንዲያደርግ ይፈልጋል። ኦሮሞውም መንግስት የኛ ነው ብሎ ይሄን መንግስት ይዤ ራሴን መከላከል ይችላለሁ የሚል ስሜት ውስጥ እንዲገባ ይፈልጋል። በታሪክ ያሉ ቁርሾችና ቀዳዳዎች ውስጥ ሽብልቅ እየከተቱ ያሉ ጠባሳዎችን እየነገሩ እያቆሰሩ ይሄ ማህበረሰብ ጠላት እንዲሆን ይፈልጋል። ጠላትነት እየተስፋፋ እንዲሄድ ይፈልጋል። የልጅቷ ታሪክ ሲመጣ አንደኛ ኢትዮጵያ ውስጥ ካለው ከተንሰራፋው ጾታዊ ጥቃት አንጻር የደምቢ ዶሎ ጉዳይንም መንግስት ከመጀመሪያው ጀምሮ ኦርኬስትሬት ሲያደርግ የነበረው ጉዳይ ከመሆኑ የተነሳ አሁንም ለዚህ ጉዳይ ለሆነ ጉዳይ እንዲያመጡ ጠርጥሬ ነበር። ፖሊስ፣ መከላከያ፣ ሚዲያ፣ ትምህርት ሚኒስቴር ሳይቀር ዩኒቨርሲቲዎች ሳይቀሩ ተረባርበው አጀንዳ ያደረጉት ግን ልጅቷ ዋሸች ብቻ አይደለም፣ ሚዲያው ያሰጥ መረጃ አቀረበ ብቻ አይደለም። የአማራ ኃይሎች የኦሮሞ ስም አጎደፉ በሚል ነው በስፋት ያደረጉት። ምናልባት አንዳንድ ቦታ ላይ በአማርኛ ላይሉ ይችላሉ እንጂ kind of narrative they want to develop is so disgusting, so dangerous። እኔ ልኬን ይቺ ሽበት ያወጣው ለኦሮሞ ስታገል የአማራ ልሂቃንን ስታገል ስከራከር ነው የመጣው። ያኔ ኦሮሞ ተገፋ፣ ኦሮሞ ተጠቃ የሚል ሀሳብ። ዛሬ ግን በኦሮሞ ስም አምባገነኖች ኦሮሞን ስለ ጨቆኑ ሆኖ ተላጠቀ። ዛሬ ግን በኦሮሞ ስም ትናንት ኦሮሞ ላይ ሲደርስ የነበረውን አይነት ሽብር በሌላው ላይ እንዲከፈት የሚደረግ ነገር አደገኛ መናገር እንደጀመሩ ቢቢሲ ላይ ስናገር የነበረውን ካስታወስከው one of the reasons why I decided to speak up ቀጥታ ከባለስልጣኖቹ ስሰማ የነበረው
ትዝ ይላል የኦሮሞ መንግስት ዛሬ የኦሮሞ መንግስት ሲሉ የነበሩ ሰዎች ዛሬ እኮ መንግስት ዋና አፈቀላጤዎቹ የኦሮሞ መንግስት ሲነበሩ መንግስት አፈቀላጤ ሆኖ ወጡ። ይሄ መንግስት የኦሮሞ እንደሆነ ከዚህ መንግስት ኦሮሞ ልዩ ተጠቃሚ እንደሆነ ስላስተምሩ የሰሞኑ ሰልፍ አይተዋል። ይሄ መንግስት ያው ሰልፍ የሚያወጣው በጉልበት ነው። በየትኛውም ቦታ በጉልበት ማውጣት ይችላል። አትሊስት አማጺዎቹ በማይቆጣጠሩት አካባቢ ዋና ዋና ከተሞች ላይ በደቡብ፣ በሶማሌ፣ በአማራ ማውጣት ይችላል ሰልፍ። ዋይልም ነው ኦሮሚያ ላይ ብቻ ፎከስ ያደረገው። ስሎጋኖቹ አይተሃል? መፈክሮቹ ምን ነበሩ? መንግስታችንን እንታደግ ነው። መንግስታችንን እንታደግ ብቻ አይደለም፣ ኢትስ ቶክሲክ። መንግስታችን ከማን እንታደግ ነው? ቶክሲክ። አንዳንድ እኮ በውስጥ የምናውቃቸው ነገሮች አሉ አደገኛ ይሁን ሎክ አይደለም ኦሮሞን ሲጨፈጭፍ የነበረ ከዚህ በፊት የነበሩ መንግስታት የገደሉት የኦሮሞ ቁጥር በዚህ መንግስት ዘመን ከሞተው እኩል አይሆንም ቢደመር። ያንተውና ኦሮሞን የሚወድ መሪ እንኳን ቢሆን የኦሮሞ መንግስት ብለህ ሌላ ማህበረሰብ ላይ የሚደረግን አፈና እንዲደግፍ እንዲያጨበጭብለት የሚደረግ ሙከራ አደጋው በጣም መጥፎ ነው ለኦሮሞ። ይህን የምናገረው አሁን ብልጽግናዎች ፋኖ እያሉ እንደሚገፉኝ እንደሚያወሩት አማራን ወደ እጄ ጠልቼ ምናምን አይደለም። ኖ አይ ስፒክ ዚስ ቢኮዝ ለኦሮሞም ለኢትዮጵያም አደጋ አለው። ይሄንን በአብይና በፋኖ መካከል ያለውን ጦርነት